ሁለት ሰዎች 45 ዓመት እድሜ ያላቸው። አንደኛው ጠዋት 5 ሰዓት ተነስቶ በኃይል ይሰራል። ሁለተኛው ግን 8 ሰዓት እንቅልፍ ተኝቶ ሲነሳ ደክሞኛል ይላል። ሁለቱም ተመሳሳይ እድሜ ቢኖራቸውም ለምን ይህን ያህል ልዩነት አለ? ምክንያቱ እድሜ ብቻ አይደለም። በየቀኑ ወደ ሰውነታቸው የሚገባው ምግብ ነው። ከ40 ዓመት በኋላ ሰውነቱ በ20 ዓመቱ እንደነበረው አይሰራም። ብዙ ሰዎች ከዚህ በፊት ያልነበረ ለምን ሁልጊዜ ድካም ይሰማኛል ብለው ይጠይቃሉ። አንዳንድ ጊዜ ይህ በእድሜ ብቻ የሚመጣ አይደለም። ብዙ ጊዜ ሰውነታችን የሚያስፈልጉትን ንጥረ ምግቦች በበቂ ሁኔታ ባለማግኘቱ ሊሆን ይችላል። ከ40 ዓመት በኋላ የጡንቻ ብዛት ቀስ በቀስ ይቀንሳል፣ የሜታቦሊዝም ፍጥነትም ይቀንሳል። እንዲሁም ሰውነታችን አንዳንድ ቫይታሚኖችንና ማዕድናትን እንደ ቀድሞ በቀላሉ አይጠቀምባቸው። ስለዚህ የምንመገበው ምግብ ከመቼውም በላይ ጠቃሚ ይሆናል። ብዙ ሰዎች በጣም ውድ የቫይታሚን ካፕሱሎችን ለመግዛት ይጣደፋሉ። ነገር ግን በብዙ ሁኔታዎች በየቀኑ የምንመገባቸውን ተፈጥሯዊ ምግቦች በትክክል በመምረጥ ሰውነታችን የሚፈልገውን ንጥረ ምግብ ማግኘት እንችላለን። ነገር ግን ትክክለኛው ምግብ ከመረጡ ድካሙን መቀነስ፣ ኃይልን መጨመርና ጡንቻዎችን መጠበቅ ይችላሉ። ታዲያ ዛሬ 10 በሳይንስ የተደገፉ አስደናቂ ምግቦችን ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁኝ። አንድ እንቁላል። የመጀመሪያው ምግብ እንቁላል ነው። እንቁላል በዓለም ላይ ካሉት በጣም የተሟሉ ምግቦች መካከል አንዱ ነው። ከፍተኛ ጥራት ያለው ፕሮቲን፣ ቫይታሚን ቢ12፣ ቫይታሚን ዲ እንዲሁም ፖሊን የተባለ ለአእምሮ ጤና አስፈላጊ ንጥረ ምግብ ይዟል። ከ40 ዓመት በኋላ የጡንቻ መጠን በየዓመቱ ቀስ በቀስ ሊቀንስ ይችላል። ይህ ድካም፣ መትን እና የሰውነት ኃይል መቀነስን ያስከትላል። እንቁላል ያለው ፕሮቲን ጡንቻን ለመጠበቅና ለመገንባት ይረዳል። ቫይታሚን ቢ12 ደግሞ ሰውነት ከምግብ ኃይል እንዲያመነጭ ይረዳል። የዚህ ቫይታሚን እጥረት የድካም ስሜትን ሊያባብስ ይችላል። ሳምንት ከ4 እስከ 6 ጊዜ እንቁላል በመጠኑ መመገብ ለብዙ ጤናማ ሰዎች ተስማሚ ሊሆን ይችላል። በተለይ ከጤፍ እንጀራ ወይም ከአረንጓዴ አትክልት መመገብ የምግቡ ጥቅም ይጨምራል። በኢትዮጵያ እንቁላል በቀላሉ የሚገኝ ከውድ የቫይታሚን ካፕሱሎች ይልቅ ብዙ ጠቃሚ ንጥረ ምግቦችን በተፈጥሮ የሚሰጥ ምግብ ነው። ቁጥር 2 አሳ። አሳ ከ40 ዓመት በኋላ ለሰውነት በጣም ጠቃሚ ከሆኑ ምግቦች አንዱ ነው። በተለይ እንደ ሳልሞን፣ ሳርዲን ወይም ሌሎች የስብ ይዘት ያላቸው አሳዎች በኦሜጋ 3 ፋቲ አሲድ፣ በፕሮቲን እና በቫይታሚን ዲ የበለጸጉ ናቸው። ከ40 ዓመት በኋላ የልብ ጤናን መጠበቅና በሰውነት ውስጥ የሚፈጠር ረጅም ጊዜ የሚቆይ መቆጣትን በመቀነስ አስፈላጊ ይሆናሉ። ኦሜጋ 3 እነዚህን ችግሮች ለመቀነስ ሊረዳ ይችላል። ብዙ ሰዎች የድካም ስሜትን በቫይታሚን ካፕሱሎች ብቻ ለመፍታት ይሞክራሉ። ነገር ግን አሳ በአንድ ጊዜ ፕሮቲን፣ ጤናማ ስብና አስፈላጊ ቫይታሚኖችን በተፈጥሮ ይሰጣል። በሳምንት ከ2 እስከ 3 ጊዜ አሳ መመገብ ጥሩ ምርጫ ነው። ከአትክልትና ከሙሉ እህሎች ጋር ሲመገቡ ጥቅሙ የበለጠ ይጨምራል። ቁጥር 3 አረንጓዴ ቅጠላቅጠል። ሶስተኛ ምግብ አረንጓዴ ቅጠላቅጠል ነው። እንደ ስፒናች፣ ጎመን፣ ሰላጣና ሌሎች አረንጓዴ አትክልቶች በቫይታሚን ኬ፣ ቫይታሚን ሲ፣ ፎሌት፣ ብረትና ማግኔዥየም የበለጸጉ ናቸው። ከ40 ዓመት በኋላ የአጥንት ጥንካሬ በተፈጥሮ ሊቀንስ ይችላል። ቫይታሚን ኬ አጥንት ለማጠናከር ይረዳል። ቫይታሚን ሲ ደግሞ የመከላከል ስርዓቱን እንዲጠናከር ያግዛል። አረንጓዴ አትክልቶች በተለይ ብረት ስለሚይዝ ከብረት እጥረት ጋር የተያያዘ ድካም ለመቀነስም ሊረዱ ይችላሉ። በየቀኑ ቢያንስ 1 ሳህን አረንጓዴ አትክልቶችን መመገብ ይመከራል። ከእንቁላል፣ ከባቄላ ወይም ከአሳ ጋር ሲመገቡ የንጥረ ምግቦቹ ጥቅም የበለጠ ይሆናል። በሀገራችን ጎመን፣ ቆስጣ፣ ሰላጣና ሌሎች አረንጓዴ ቅጠላቅጠሎች በቀላሉ የሚገኙና ውድ ያልሆኑ አማራጮች ናቸው። ከአሁን 3 ጠቃሚ ምግቦችን አይተናል። ከእነዚህ ውስጥ እርስዎ በቤት በብዛት የሚመገቡት የትኛውን ነው? በአእምሮ ያስቡበት። በቀጣይ የምናየው ምግብ ደግሞ ለረጅም ጊዜ ኃይል የሚሰጥና ብዙ ሰዎች የሚዘነጉት ነው። እሱም በአራተኛ ተራ ቁጥር ላይ የሚገኝ ጥራጥሬ ነው። ባቄላ፣ ምስር፣ ሽምብራ እና አተር እጽዋት ፕሮቲን፣ ፋይበር፣ ብረትና ማግኔዥየም የበለጸጉ ናቸው። ከ40 ዓመት በኋላ የደም ስኳር በቀላሉ እንዲወጣና እንዳይወርድ መቆጣጠር አስፈላጊ ይሆናል። ጥራጥሬዎች በፋይበር የበለጸጉ ስለሆኑ ኃይል ቀስ በቀስ እንዲላቀቅ ያደርጋሉ። ይህም በቀን ውስጥ የድካም ስሜትን ሊቀንስ ይችላል። በሳምንት ከ3 እስከ 5 ጊዜ ባቄላ፣ ምስር ወይም ሽምብራ መመገብ ጥሩ ምርጫ ነው። ከጤፍ እንጀራና ከአረንጓዴ አትክልት ጋር ሲመገቡ የምግብ ጥቅም የበለጠ ይጨምራል። በሀገራችን ሽሮ፣ ምስርና ባቄላ በቀላሉ የሚገኙ ዋጋቸውም ተመጣጣኝ የሆኑና ከውድ ካፕሱሎች ይልቅ የተፈጥሯዊ ንጥረ ምግብ የሚያቀርቡ ምግቦች ናቸው። እስካሁን 4 ጠቃሚ ምግቦችን አይተናል። አሁን ደግሞ ወደ 5ኛው ምግብ እንሂድ። ብዙ ሰዎች ቀላል ቢመስላቸውም ከ40 ዓመት በላይ ሰዎች በጣም ጠቃሚ የሆነ ምግብ ነው። ቁጥር 5 አጃ ወይም ኦትስ። አጃ በፋይበር፣ በቫይታሚን ቡድን፣ በማግኔዥየም፣ በብረትና በውስብስብ ካርቦሃይድሬት የበለጸገ ምግብ ነው። እነዚህ ንጥረ ምግቦች ሰውነትን ኃይልም በቀስታ እንዲያመነጭ ይረዳሉ። ከ40 ዓመት በኋላ ብዙ ሰዎች ጠዋት ጉልበት ኃይል ይሰማቸዋል። ከሰዓት በኋላ ግን ድካም ይጀምራሉ። ይህ ብዙ ጊዜ የደም ስኳር ፈጣን መጨመርና መቀነስ ምክንያት ሊሆን ይችላል። አጃ ግን በውስጡ ያለው የሚሟሟ ፋይበር ምግብ ቀስ በቀስ እንዲፈጭ ያደርጋል። ይህም የደም ስኳር በድንገት እንዳይወጣና እንዳይወርድ ይረዳል። በቀኑ ውስጥ የተረጋጋ ኃይል ይሰጣል። በተጨማሪም በአጃ ውስጥ የሚገኘው ማግኔዥየም የጡንቻን የነርቭ ስርዓት በመደገፍ የድካም ስሜትን ይቀንሳል። ከ40 ዓመት በኋላ ሰውነት ከምግብ የሚያገኘውን ኃይል በጥበብ መጠቀም ይፈልጋል። ስለዚህ እንደ አጃ ያሉ ሙሉ እህሎችን መመገብ ከቀላል ስኳር ወይም ከተቀነባበሩ ምግቦች የተሻለ ምርጫ ነው። በቀን ከ4 እስከ 5 ጊዜ አጃን መመገብ ይችላሉ።
ጥቅሙን ለመጨመር ከወተት ወይም እርጎ፣ ከሙዝ፣ ከለውዝ ወይም ከተልባ ፍሬ ጋር መመገብ ይመከራል። ይህ ፕሮቲን፣ ጤናማ ስብና ፋይበር በአንድ ጊዜ ማቅረብ የኃይል መጠኑ የበለጠ ያረጋጋዋል። አጃ ኩከር በሁሉም ቦታ ባይገኝም በትላልቅ ሱፐርማርኬቶች እና በጤናማ ምግብ መሸጫዎች በቀላሉ ይገኛል። ካልተገኘ ደግሞ በአካባቢያችን ባለ እህል መሸጫ ወይም ማከፋፈያ ጥሬውን ገዝቶ በማስከካት ወይም የተከካውን በመግዛት በቅንጬ መልክ ወይም በሾርባ መልክ መመገብ ይቻላል። በተጨማሪም እንደ ገብስ ወይም ጤፍ ያሉ ሙሉ እህሎች ጥሩ አማራጭ ሊሆኑ ይችላል። ከሁሉ የሚገርመው ነገር ደግሞ ይህ ነው። ገንዘብ አውጥተው የኃይል ማሟያ ካፕሱሎችን ከመግዛት ይልቅ እንደ አጃ ያለ ተፈጥሯዊ ምግብ በመደበኛነት መመገብ በብዙ ሰዎች ላይ የተሻለ የረጅም ጊዜ ውጤት ሊሰጥ ይችላል። ቁጥር 6 እርጎ። እስካሁን 5 ጠቃሚ ምግቦችን አይተናል። አሁን ደግሞ 6ኛው ምግብ እንመልከት። 6ኛው ምግብ እርጎ ነው። እርጎ ቀላል ምግብ ቢመስልም ከ40 ዓመት በኋላ ለሰውነት በጣም ጠቃሚ ከሆኑ ምግቦች መካከል አንዱ ነው። በውስጡ ፕሮቲን፣ ካልሲየም፣ ቫይታሚን ቢ12፣ ፖታሺየም እና ፕሮባዮቲክስ የተባሉ ጠቃሚ ባክቴሪያዎች ይገኛሉ። ሳይንሳዊ ጥናቶች እንደሚያሳዩት የአንጀት ጤና፣ ሰውነት የኃይል መጠን፣ ከመከላከያ ስርዓት እና ከአጠቃላይ ጤና ጋር በቅርብ የተያያዘ ነው። ከ40 ዓመት በኋላ የምግብ መፈጨት ሊል ስለሚችል እርጎ ያሉ ፕሮባዮቲክስ የአንጀት ጤናን በመደገፍ ንጥረ ምግቦች በተሻለ ሁኔታ እንዲወስዱ ይረዳሉ። ብዙ ሰዎች በየቀኑ የሚሰማቸውን ድካም የሚመጣው ከምግብ አለመኖር ሳይሆን ያለውን ምግብ ሰውነታችን በትክክል አለመጠቀሙ ሊሆን። ስለዚህ ጤናማ የአንጀት ሁኔታ መኖሩ በጣም አስፈላጊ ነው። እርጎ በተጨማሪም በካልሲየም የበለጸገ በመሆኑ ከ40 ዓመት በኋላ በተፈጥሮ ሊቀንስ የሚችለውን የአጥንት ጥንካሬ ለመጠበቅ ይረዳል። ሳምንት ከ4 እስከ 7 ጊዜ በተለይ እንደ ቁርስ ወይም ከቀን ምግብ በኋላ እርጎ መመገብ ይችላሉ። ጥቅሙን ለመጨመር ከአጃ፣ ከሙዝ፣ ከለውዝ ወይም ከተልባ ፍሬ ጋር ቢመገቡ የተሻለ ውጤት ይሰጣል። በሀገራችን እርጎ በቀላሉ የሚገኝ ዋጋውም ተመጣጣኝ የሆነ ምግብ ነው። ብዙ ገንዘብ ለፕሮባዮቲክስ ካፕሱሎች ከማውጣት ይልቅ ጥራት ያለውን ተፈጥሯዊ እርጎ በመደበኛነት መመገብ ለብዙ ሰዎች ጥሩ አማራጭ ሊሆን ይችላል። እስካሁን 6 ጠቃሚ ምግቦችን አይተናል። አሁን ደግሞ 7ኛውን ምግብ እንመልከት። 7ኛው ምግብ ለውዝ ነው። ለውዝ መጠኑ ትንሽ ቢሆንም በውስጡ የያዘው የንጥረ ምግብ መጠን በጣም ከፍተኛ ነው። በጤናማ ስብ፣ በፕሮቲን፣ በፋይበር፣ በቫይታሚን ኤ፣ በማግኔዥየም እና በዚንክ የበለጸገ ነው። ከ40 ዓመት በኋላ ሰውነታችን የነርቭ ስርዓት፣ የአንጎል ጤናን እና የልብ ጤና ለመጠበቅ ጤናማ ስብ ይፈልጋል። ለውዝ ውስጥ የሚገኘው እነዚህ ጤናማ ስቦች ለሰውነት ቀስ በቀስ የሚያቆይ ኃይል ይሰጣሉ። ይህም በቀን ውስጥ ድካም ለመቀነስ ሊረዳ ይችላል። በተጨማሪም ማግኔዥየም ከ300 በላይ የሰውነት ኬሚካላዊ ሂደቶች ውስጥ ይሳተፋል። እነዚህ ውስጥ አንዱ ምግብን ወደ ኃይል መቀየር ነው። የማግኔዥየም እጥረት በአንዳንድ ሰዎች ድካምን፣ የጡንቻ መኮማተርን እና ድክመትን ሊያባብስ ይችላል። ለውዝ በውስጡ ያለው ቫይታሚን ኤ ሴሎቻችንን ከኦክሲዴንቲቭ ጉዳት ለመጠበቅ ይረዳል። ይህም ከእድሜ ጋር የሚመጡ አንዳንድ ለውጦችን ለመቀነስ ጠቃሚ ሊሆን ይችላል። ነገር ግን ለውዝ በካሎሪ የበለጸገ ስለሆነ በመጠኑ መመገብ ያስፈልጋል። በቀን አንድ ትንሽ እፍኝ ያህል መመገብ በቂ ነው። በሳምንት ከ5 እስከ 7 ቀን በትንሽ መጠን መመገብ ይቻላል። ጥቅሙን ለመጨመር ከእርጎ፣ ከአጃ ወይም ከፍራፍሬዎች ጋር በመመገብ ፕሮቲን፣ ጤናማ ስብን በአንድ ጊዜ ማግኘት ይቻላል። በሀገራችን አልሞንድ ሁልጊዜ ባይገኝም ኦቾሎኒ የሰሊጥ ፍሬና የተልባ ፍሬ እንደ ጥሩ አማራጭ እንወስድ እንችላለን። 8ኛው አቮካዶ። እስካሁን 7 ጠቃሚ ምግቦችን አይተናል። አሁን ደግሞ 8ኛው ምግብ እንመልከት። 8ኛው ምግብ አቮካዶ ነው። አቮካዶ በብዙ ሰዎች ፍራፍሬ ብቻ ተብሎ ይታወቃል። ነገር ግን በውስጡ ያለው የንጥረ ምግብ ሀብት ከ40 ዓመት በላይ ላሉ ሰዎች በጣም ውድ፣ በጤናማ ያልተሟሉ ስብ፣ በፋይበር፣ በፖታሲየም፣ በፎሌት፣ በቫይታሚን ኢ፣ በቫይታሚን ኬ እና በቫይታሚን ሲ የበለጸገ ነው። ከ40 ዓመት በኋላ የልብ ጤናን መጠበቅ በጣም አስፈላጊ ይሆናል። አቮካዶ ውስጥ የሚገኘው ጤናማ ስብ መጥፎ ኮሌስትሮል ለመቀነስ እና ጥሩ ኮሌስትሮል ለመደገፍ ሊረዳ እንደሚችል ጥናቶች ያመለክታሉ። በተጨማሪም አቮካዶ ውስጥ ያለው ፖታሲየም ደም ግፊትን በመቆጣጠር የልብ ጤናን ለመጠበቅ ይረዳል። ይህም ሰውነት በተሻለ ሁኔታ ኦክሲጅንና ንጥረ ምግብ እንዲያደርሰው በተዘዋዋሪ መንገድ የኃይል መጠንን ሊያግዝ ይችላል። አቮካዶ በፋይበር የበለጸገ ስለሆነ ረሃብን ለረጅም ጊዜ ይቆጣጠራል። የደም ስኳርን በድንገት እንዳይለወጥ ይረዳል። ይህ ደግሞ በቀን ውስጥ የሚሰማውን የኃይል መውደቅ ይቀንስ ይችላል። በሳምንት ከ3 እስከ 5 ጊዜ ግማሽ አቮካዶ ወይም አንድ ትንሽ አቮካዶ መመገብ በቂ ነው። ጥቅሙን ለመጨመር ከእንቁላል፣ ከጤፍ እንጀራ፣ ከሰላጣ ወይም ከሌሎች አረንጓዴ አትክልቶች ጋር ቢመገቡ በጣም ጥሩ የተመጣጠነ ምግብ ይሆናል። አገራችን አቮካዶ በብዛት አካባቢዎች በቀላሉ ይገኛል። በወቅቱም ዋጋው ተመጣጣኝ ነው። ስለዚህ ውድ የኦሜጋ ወይም የቫይታሚን ኢ ካፕሱሎችን ከመግዛት ይልቅ አቮካዶን በመደበኛነት መመገብ ተፈጥሯዊና ተመጣጣኝ አማራጭ ሊሆን ይችላል።
አሁን ደግሞ ወደ 9ኛው ምግብ እንሸጋገራለን። 9ኛው ምግብ ሙዝ ነው። ብዙ ሰዎች ሙዝን ቀላል ፍራፍሬ ብለው ያልፉታል። ግን ከ40 ዓመት በኋላ ለሚታየው ድካም ስሜትና ለሰውነት ኃይል መቀነስ በጣም ጠቃሚ ምግብ ነው። ሙዝ በፖታሺየም፣ በቫይታሚን ቢ6፣ በቫይታሚን ሲ፣ ፋይበር እና በተፈጥሯዊ ካርቦሃይድሬት የበለጸገ ነው። እነዚህ ንጥረ ምግቦች ሰውነትን ኃይልን በተፈጥሯዊ መንገድ እንዲያመነጭ ይረዳሉ። ከ40 ዓመት በኋላ ብዙ ሰዎች የጡንቻ ድክመት፣ የእግር መኮማተር ወይም ፈጣን ድካም ያጋጥማቸዋል። በብዙ ጊዜ ይህ ከፖታሺየም እጥረት ወይም ከፈሳሽ አለመመጣጠን ጋር ሊያያዝ ይችላል። ሙዝ በተፈጥሮ በፖታሺየም የበለጸገ ስለሆነ የጡንቻ ስራን ለመደገፍ እና የነርቭ ስርዓቱ በትክክል እንዲሰራ ይረዳል። ቫይታሚን ቢ6 ደግሞ ሰውነት ምግብን ወደ ኃይል በመቀየር ሂደት ውስጥ አስፈላጊ ሚና ይጫወታል። ስለዚህ ሙዝ ፈጣን የሚያልፍ ኃይል ብቻ ሳይሆን ሰውነት ምግብን በተሻለ ሁኔታ እንዲጠቀም ይረዳል። በሳምንት ከ4 እስከ 7 ጊዜ በቀን አንድ መካከለኛ መጠን ያለው ሙዝ መመገብ በቂ ነው። ለመጨመር ከእርጎ፣ ከአጃ ወይም ከለውዝ የሚመገቡ ፕሮቲን፣ ፋይበር እና ጤናማ ስብን በአንድ ጊዜ ያገኛሉ። ይህም ኃይሉ ለረጅም ጊዜ እንዲቆይ ይረዳል። በሀገራችን ሙዝ በሁሉም ገበያዎች በቀላሉ ይገኛሉ። ውድ የኃይል መጠጦችን ወይም ካፕሱሎችን ከመግዛት ይልቅ አንድ ሙዝ በየቀኑ መመገብ ቀላል፣ ተፈጥሯዊ እና ኢኮኖሚያዊ መፍትሄ ሊሆን ይችላል። አሁን ደግሞ ወደ መጨረሻውና ምናልባትም ከሁሉ በጣም አስፈላጊ ምግብ እንሸጋገራለን። ከአሁን 9 ጠቃሚ ምግቦችን አይተናል። አሁን ደግሞ ወደ መጨረሻው ምግብ ደርሰናል። 10ኛውና የመጨረሻው ምግብ ጤፍ ነው። ይህ ምግብ በብዙ ኢትዮጵያ ቤቶች በየቀኑ የሚገኝ ቢሆንም ለጤናችን ያለውን እውነተኛ ጥቅም ብዙዎቻችን አንገነዘብ። 10ኛው ምግብ ጤፍ ነው። ጤፍ የኢትዮጵያ ልዩ እህል ብቻ ሳይሆን በዓለም ላይ በንጥረ ምግብ የበለጸጉ እህሎች መካከል አንዱ ነው። በብረት፣ በፕሮቲን፣ በፋይበር፣ በማግኔዥየም፣ በካልሲየም እና በቫይታሚን ቢ ቡድን የበለጸገ ነው። ከ40 ዓመት በኋላ ከሚታዩት ችግሮች አንዱ ፈጣን ድካምና የኃይል መቀነስ ነው። በአንዳንድ ሰዎች ከብረት እጥረት ጋር ሊያያዝ ይችላል። ጤፍ በተፈጥሮ ብረት ስለሚይዝ ከተመጣጠነ ምግብ አካል ሆኖ ለደም ህዋሶች መፈጠር ይረዳል። ይህም ኦክስጅን በተሻለ ሁኔታ ወደ ሰውነት ክፍሎች እንዲደርስ ያግዛል። በተጨማሪም ጤፍ በፋይበር የበለጸገ ስለሆነ የደም ስኳር በፍጥነት እንዳይለዋወጥ ይረዳል። ይህም በቀን ውስጥ የሚሰማውን የኃይል መቀነስ ሊያስቀር ይችላል። ጤፍ ውስጥ ያለው ማግኔዥየም ደግሞ የጡንቻና የነርቭ ስራን በመደገፍ ሰውነት ምግብን ወደ ኃይል በብቃት እንዲቀይር ይረዳል። በሳምንት 4 እስከ 7 ጊዜ ከጤፍ የተሰራ የእንጀራ ወይም የገንፎ መመገብ ይመከራል። ጥቅሙ ለመጨመር ከምስር፣ ከሽሮ፣ ከባቄላ፣ ከእንቁላል ወይም ከአረንጓዴ አትክልቶች ጋር ቢመገቡ ፕሮቲን፣ ብረትና ሌሎች አስፈላጊ ንጥረ ምግቦችን በአንድ ጊዜ ያገኛሉ። እንዲሁም ከብርቱካን፣ ከሎሚ ወይም ከሌሎች ቫይታሚን ሲ በበለጸጉ ፍራፍሬዎች ሲመገቡ የብረት መምጠጥ የበለጠ ይሻሻላል። ሁሉ የሚያስደስተው ነገር ይህ ነው። ብዙ ሰዎች ለቫይታሚን ካፕሱሎች ብዙ ገንዘብ ያወጣሉ። ነገር ግን እንደ ጤፍ፣ እንቁላል፣ አሳ፣ ጥራጥሬዎች፣ አረንጓዴ አትክልቶች እና ሌሎች ዛሬ ያየናቸው ምግቦች በመደበኛነት ሲመገቡ ሰውነታችን የሚፈልጋቸውን ብዙ ንጥረ ምግቦችን በተፈጥሯዊ መንገድ ማግኘት ይችላል። ካፕሱሎች በአንዳንድ ሰዎች ላይ በሕክምና ምክር ሊያስፈልጉ ቢችሉም ለብዙ ሰዎች ጤናማና የተመጣጠነ ምግብ አስፈላጊ። ዛሬ 10 ኃይል ሰጪ ምግቦችን ተምረናል። እዚህ ውስጥ በቤቱ በብዛት የሚጠቀሙት የትኛውን ነው? ወይስ ከዛሬ ጀምሮ መመገብ የሚፈልጉት የትኛውን ነው? በኮሜንት ላይ ጀምራለሁ ብለው ይጻፉ። ይህ ቪዲዮ ጠቃሚ ሆኖ ካገኙት ለሌሎችም ያጋሩ። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ አድርጉና ለሌላ ሰው እንዲደርስ አድርጉልኝ።